ሰላም ቤተሰቦቼ በትክክለኛ መንገድ እንዴት ጸጉራችን ማበጠር እንዳለብን ፍሪዝ አድርገነው ወይም ሹሩባ ተሰርተን ወይም ደረቅ ሲሆን እንዴት አድርገን አለስልሰን ማበጠር እንዳለብን የሚያሳይ ቪዲዮ ነው። እስከመጨረሻው ድረስ ተከታተሉት። ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የዶላር ምልክት በመጫን አዳዲስ ብለቀው ቪዲዮ ይደርሳችኋል። ወደ ቪዲዮ ይሄዳለሁ። ጸጉሬን ፍሪዝ አድርጌው ነበረ። አሁን ለማበጠር ስሞክር እኔ የምጠቀመው ነው ለእናንተ ማሳያችሁ። እዚህ ጋር ማረገው ኮንዲሽነር ነው የተጠቀምኩት። ፔንት የሚለው ኮንዲሽነር ነው። እኔ ጸጉሬ ስለሚስማማኝ ከዛ ምን አረኩ፣ ውሃ አድርጌ ውስጡ ቅባት ጨምሬ እንደዚህ አድርጌ በደንብ ከመታወት ካዋሃድኩት በኋላ ለጸጉሬ ለመቀባት ዝግጁ አደርገዋለሁ። ምክንያቱም ዝም ብዬ በደረቁ ካበጠርኩት እዚህ ጋር እንደምታዩት ፍሪዝ ስለነበረ ደርቋል። እንደዚህ በደረቁ ካበጠርኩት በጣም ነው የሚነቃቀለው፣ የሚወጣው ከምታስቡት በላይ ነው በጣም የሚነቃቀለውና በዚህ አርጌ እንደሚመቻችሁ አያችሁ። እዚህ ጋር በደረቁ ማበጠር የለብንም። ስለዚህ የሚመቻችሁን ያህል ቦታ ተከፋፍሉታላችሁ። እኔ አንዱን በሁለት በኩል ከፍለዋለሁ። እናንተ ደግሞ በጣም ከደረቀባችሁ ደግሞ 3፣ 4፣ 5 ቦታ ከፍላችሁ በደንብ አርጋችሁ ጸጉሩን ታረሱታላችሁ። እዚህ ጋር እንደማሳያችሁ እዚህ ጋር በደንብ አርጌ ነው እያራስኩት ያለሁት። ምክንያቱም ደረቅ ከሆነ በጣም ነው የሚነቃቀለው። የእውነት በጣም ነበር የሚወጣው። ይሄንን መጠቀም ስጀምር ግን የጸጉሬ የወጣውን ታዩታላችሁ። ከዛ ስናበጥር ከጫፍ ጀምረን ነው ወደ ላይ መሄድ ያለብን። እኔ በሚዶ ነው የምጠቀመው። እናንተም ሰፋ ባለ ማበጠሪያ ብትጠቀሙ ጸጉራችሁ ከመንታ እንዳይወጣ ይከላከላል። ሁለተኛ ነገር ደግሞ ጸጉራችሁ እንዳይበጣጠስ እንዳይረግፍ በጣም ነው የሚረዳችሁና እዚህ ጋር እንደምታዩት ከስር በደንብ አርጌ ካፍታታው በኋላ ከላይ ነው የሚሄደው እና ቅባትም መቀባት አለብን። ጸጉራችን መድረቅ የለበትም። እንደዚህ አድርጌ አፍታትቸዋለሁ። ከዛ ሌላውንም እንደሱ ያረኩ አፍታታለሁ እና በጣም ሲደርቅ ጸጉራችን መንታ ያወጣል፣ አያርግም፣ ይረግፋል። በጣም ከምትሉት በላይ ነው ደግሞ ጸጉሩ የሚረግፈውና ይሄን ነገር ዘዴ ተጠቀሙበት። ጸጉራችሁን አታድርቁት። እያያችሁ በየ2 በየ3 ቀኑ ቅባት የሚያስፈልገው ከሆነ ጸጉራችሁን ቅባት ቀቡት። አታድርቁት። ሁለተኛ እያችሁ ይወጣ ይሄውን ወጣ አይባልም። ከአንዱ ሳይድ የወጣውን እዩት። ሌላ ጊዜ ቢሆን በጣም ብዙ ነገር ነው የሚረግፈውና ከዛ ነገር ተቆጠቡ። እኔ ጸጉሬ እንደዚህ አድርጌ ነው ማፍታታው። የተለያየ የጸጉር ማክሶችን ተጠቀሙ። እኔ የምሰራቸው የተለያየ አይነት የጸጉር ማክሶች አሉ። እናንተ የሚስማማችሁን ነገር እየተቀባችሁ ሞክሩት። መሞከር ምንም የሚጎዳ ነገር የለውም። በዛ ላይ ደግሞ እኔ ጠቀመኝ ነገር ነው ለእናንተ ሼር ማረጋችሁ። ዩት ከዚህ ጸጉር እንዴት እንደተያያዘ አይታችሁታል። ፍሪዝ ስለነበረ እና በደረቀው ባበጠረው በጣም ነው የሚሰባበረው። እዚህ ያንን ነገር ዘዴ ተጠቀሙ። እኔ እንደዚህ አድርጌ አጭር ቪዲዮ ልስራላችሁ ብዬ ነው ይሄን ቪዲዮ የሰራሁላችሁ። ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ አዳዲስ ምለቀው ቪዲዮ ይደርሳችኋል። ለምታበረታቱኝም በጣም ነው የማመሰግነው። ይሄ ራሱ እንዴት እንደተፈታታ እዩት እና በደንብ አድርገን ቀብተን ማበጠር አለብን። ያችሁ ከዚህ ራሱ የሚወጣው ራሱ በጣም ለራሴ ራስ በጣም ነው የገረመኝና ከዚህ ራሱ ይወጣው። አሁን በቀጭኑ አበጥሬ ቢሆን በጣም ነው የሚረግፈው እና በዚህ መንገድ ተጠቀሙ ቤተሰቦቼ። ይጠቅማችኋል ብዬ ነው እኔ እንደዚህ አድርጌ አፍታትቸዋለሁ። ከዛ ይሄንን ምን ተቀብቼ እንደምታጠብ ደግሞ ቪዲዮውን ሰርቼ ያሳያችኋለሁ። አያችሁት እንዴት እንደተፈታታ የሚያምር ነው የሆነው። ብንታጠበው ራሱ ያስቸግረን። ማክስ ተቀብተን የሆነ ነገር አድርገን ብንጠቀም ምንም የሚያስቸግር ነገር የለውም። አጭር ቪዲዮ ናት። ይሄንን ይመስላል። ስለተከታተላችሁኝ በጣም ነው የማመሰግነው። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ።